በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 5 2017 ዓመተ ምህረት በዚች ቀን የጻድቁ አባት የተጋዳዩ አባታችን የአቡነ ገብረ መንፈስ ቅዱስ የእረፍቱ በዓል መታሰቢያ ቀን ነው። አጋጣሚ ሆኖ ቀን የዋለው አርብ ቀን ነው። አርብ ደግሞ የጌታችንን መከራ የምናስብበት ወቅት ነው። በየሳምንቱ አርብ በየሳምንቱ እሁድ የጌታን የትንሣኤው መታሰቢያ በዓል እንደሆነ ሁሉ አርብ ደግሞ የጌታ የስቅለት የመከራው መታሰቢያ በዓል ነው። መከራውን ሁሌ እናስብበታለን። በዚህ ምክንያት አባቶቻችን በሰሩት ስርዓት መሰረት አርብ ክርስቲያን ሁሉ የሚችል እስከ 12 ሰዓት እንዲጾም ያዛሉ። መከራውን እያሰብን እንድናመሽ ማለት ነው። እና መዝሙረ ዳዊት ይጸለያል። የበረቱ 150ንም ይደግሙታል፣ 150ንም ይጸልዩታል አርብ ቀን ማለት ነው። ከዛ የጌታን መከራ እያሰቡ ይውላሉ። በተለይ ደግሞ በዚህ የድነት ወር በመጋቢት ወር ከሁሉ ይልቅ እጅግ አጥብቀው አብዝተው ክርስቲያኖች ሁሉ ጌታን የሚለማመኑበት መከራውን የምናስብበት ወቅት ነው ማለት ነው። አሁን ግን ወደ ተነሳውበት ርዕስ ሲሄድ ዛሬ አባታችን አቡነ ገብረ መንፈስ ቅዱስ የእረፍቱ መታሰቢያ በዓል ነው። እንግዲህ ይህ አባት በግብፅ አገር ነው የተወለደው። በዚያ ሲያገለግል ትሩፋቱ፣ ገድሉ፣ ጽድቁ፣ ደግነቱ ለድሆች፣ ለችግረኞች፣ ለበሽተኞች መድረሱ በሽተኞችን ሲፈውስ ምን ሲል ብዙዎች አዩትና ጽድቁን ሊያወጡበት ሆነና በውዳሴ ከንቱ ወድቃለሁ ብሎ ፈርቶ ማለት ነው። የዚህ ዘመን እኛ ደፋሮቹ ብዙ ነገር እንሰራለን። እንደዛ በጽድቅ የለመለመ ጽድቁ እስከ ሰማይ የደረሰ ታላቅ አባት ሰዎች መጥተው አቦ ሲሉኝ ወይም ደግሞ ሲያመሰግኑኝ በውዳሴ ከንቱ ወድቃለሁ ብሎ ፈርቶ ግብፅን ሸሽቶ በእመቤታችን ምልጃና መሪነት ቅዱስ ሚካኤል እየመራው መንገዱን በእመቤታችን ረዳትነት ወደ ኢትዮጵያ ወደ ሀገራችን መጥቶ በዝቋላ ምድረ ከብድ በዚያ አርፎ ጌታውን ሲያመሰግን ሲያገለግል ኖሮ ምድሪቱን ገነት አድርጓት ለምድሪቱ አጥር ሆኖ ጸሎቱ እስከ ዛሬ እየጋረደን በዚያ አርፏል ማለት ነው። ነገር ግን መላእክት አጽሙን አምጥተው በዚህ በኢየሩሳሌም ከጌታ መቃብር አጠገብ እንደቀበሩት ይነገራል። ምኞቱ ስለነበረ መጨረሻ በዚያ እንዳርፍ ምኞቱ ስለነበረ እና ከዮሴፍና ከኒቆዲሞስ መቃብር አጠገብ እርሱ መቃብር እንዳለ ይነገራል ማለት ነው። በዋናነት ብቻ መናገር የፈለግነው እንግዲህ የጻድቅ መታሰቢያው ለዘላለም ይኖራል ነው የሚለው መጽሐፍና በትንቢተ ኢሳይያስ ምዕራፍ 56 ቁጥር 1 ላይም በቤቴና በቅጥሬ ማረፊያን መታሰቢያን ስምን እሰጣቸዋለሁ ብሎ ጌታችን በገባላቸው ቃል መሰረት በስሙ በእግዚአብሔር ቤት የተሰራው ቤተ መቅደስ ውስጥ በስሙ ማረፊያ በስሙ መመስገኛ አዘጋጅተንለት ሲመሰገን ይኖራል አሁንም እና ሀገራችን ኢትዮጵያን ደግሞ በጸሎቱ እየጠበቃት እየጋረዳት የዚህ የዘመኑን ክፋት የክፉ መንፈስ ሴክሬት ሶሳይቲ የሚባሉት ብዙ አይነት ችግርና ተንኮል በዓለማችን ላይ የተካሄደ ነው ያለው። አገራችን ውስጥ ይሄ ነገር ቢገባም እንደፈለገ እንዳይንቀሳቀስ ያደረጉት የጻድቃን ጸሎት ነው። በዋናነት የቅዱስ አባታችን የአቡነ ተክለ ሃይማኖትና የአቡነ ገብረ መንፈስ ቅዱስ ጸሎት ኢትዮጵያን ለነጮች ሴራ እንዳትመች አድርጎ ይዞባቸው ነው ያለው እና እንደፈለጉ ሊያደርጉባት አልቻሉም። እኛን ተውት፣ እኛ ክፍት ነን፣ ለብዙ ነገር የተጋለጥንን ምንም በጎነት ጽድቅም የለን። የእነሱንም
አሰረ ፍኖት የሚከተል ልቦና መሊናም የለንም። ነገር ግን ስለ ጻድቃኑ ሲል ስለገባላቸው ቃል ኪዳን ሲል ቃል ኪዳናቸውን ጠብቃለሁ ብሎ ይኸው እስከ ዛሬ ጋርዷት በእነሱ ጸሎት አጥር ሆኗት አለች እንጂ ሀገሪቱም ጥንት ነበረ የሚያጠፋት እና አሁንም ተስፋ የምናደርገው የእነዚህን አባቶች ጸሎት ነው። ያቺን ሀገር አጥር ሆኖ እየጠበቃት ያለው የእነዚህ አባቶች ጸሎት ነው። አጋንንቱ እንዳይደፋፈር ያደረገው የዘመኑ መንፈስ እንደፈለገ እንዳይንሰራፋ እየከለከለው እየሰበረው ያለው የአቡነ ተክለ ሃይማኖት ጸሎትና የአቡነ መንፈስ ቅዱስ ጸሎት ነው። እንደዚህም ሆኖ ግን ፈተናው በጣም ብዙ ነው ታውቃላችሁ። እና ዲያብሎስ የውጩን አምጥቶ ማስገባት ስላልቻለ ከውጭ ወደ ውስጥ ማጥቃት ጀምሯል። በገዛ ልጆቻችን በገዛ ራሳችን ቤተ መቅደስ ውስጥ የነበሩት ጠላት እየሆኑ እየወጡ በእነሱ በኩል እየተፈታተናት ነው ያለው ሀገሪቱን ኢትዮጵያን ማለት ነው። እና ከጠላት ውጭ ካለ ጠላት ይልቅ የውስጥ ደግሞ ይጎዳል። የኔ ነው የራሴ ነው ብለህ አምና ያስቀመጥከው ሲከዳ ጉዳቱ ከፍተኛ ነው። ሚስጥርን ስለሚያውቅ ምን ማድረግ እንዳለበት ስለሚያውቅ አብሮ ጉያ ውስጥ ስለነበረ ለማጥቃት ይመቸዋል። በዛ ምክንያት አሁን ሀገራችን በመናፍቃን ትወራለች። መናፍቁ ደግሞ ወጥቶ የራሱን ሃይማኖት ከማራመድ ይልቅ ውስጥ ያለው የጻድቃንና ቅዱሳን ላይ አፉን ማላቀቅ ነው የሚቀናው። በጻድቅ ላይ በድፍረት የሚናገር አንደበት ዲዳ ይሁን የሚለውን የነብዩ የዳዊትን መዝሙር አላነበቡትም። ግን እንደዛ ነው የሚለው። በመናቅና በድፍረት በጻድቅ ላይ የሚናገር አንደበት ዲዳ ይሁን ነው የሚለው። ነገር ግን አሁን ስራዬ ተብሎ ተይዞ ያለው ጻድቃን ቅዱሳንን ገድላትን ማናናቅ ማጥላላት። ይሄ ደግሞ ዲያብሎስ እንዲህ አይነት ነገር ያስነሳው ለምን እንደሚጠቀምበት ያውቃል። በጣም እንደተጎዳበት ስለሚያውቅ ይህን ካጠፋ አየር ያገኛል፣ መንገድ ያገኛል የሚገባበት። ስለዚህ ያንን ለማድረግ መጀመሪያ ይሄንን ማጥላላት ነው። ይህን ደግሞ የሚያጥላለው በራሳችን የሚያሳዝን ሁኔታ በእኛው በራሳችን ልጆች ነው። እንደዚህ ምንፍቅናው ስድቡ እግዚአብሔርና ማደሪያውን የሚሳደብበት አፍ ተሰጠው ተብሎ በራእይ ዮሐንስ ላይ የተነገረው አውሬው ዘንዶ የተዋረሳቸው ሰዎች በጻድቃን ላይ በጣም በመናቅና በድፍረት እየተናገሩ ነው ያሉት። ይሄ የሚያሳዝነው የእነሱ እንደዚህ መሆን አይደለም። ይሄ ሊሆን ግድም ስለሆነ እነሱም ደግሞ ያደረባቸው መንፈስ እየገፋቸው ስለሆነ የሚያደርጉት ምንም ማድረግ አይቻልም። የሚያሳዝነው ግን የእነሱን ቃል ሰምቶ የሚክደው ምእመን ነው። በጣም ነው የሚያሳዝነው። ስንት ዓመት ቤተ ክርስቲያን ሕይወት የሆነውን ቃል ስትመግባን ኖራ በጻድቃን በቅዱሳን ራሳችን ተጠቅመንባቸው ራሳችን ያለን በሕይወት ያለን ምስክሮች ሆነን፣ ነገር ግን ትላንትና የመጣ ሰው መጥቶ ገድሉ እኮ እንደዚህ ነው፣ አቡነ መንፈስ ቅዱስ እንደዚህ ናቸው ሲል ነው እንዴ ብለን ወደኋላ የምንለው ነገር በጣም ያሳዝናል። እንደዚህ ያልጸና የሚንሸራተት ልቦና እንዴት እንደሆነ በጣም ነው የሚያሳዝነው በእውነት። ይሄንን በማቴዎስ ወንጌል ላይ አንድ የሚያሳዝን ነገር አለ። ማርያም መግደላዊት የገጠማት ነገር አሁን ከእሱ ጋር ተመሳሳይ ነው። የኛም ነገር ሳስበው ጌታን ከተነሳ በኋላ አይሁድ ምን አሉ? ተነስቶ መነሳቱን ሲያውቁ በቃ ገንዘብ ከፍለው ለጠባቂዎቹ ደቀ መዛሙርቱ ወሰዱት፣ ስጋውን ወሰዱት ብላችሁ ተናገሩ ብለው አሏቸው። ስለዚህ ይሄ ወሬ በከተማ ሁሉ ተሰማ፣ እስከ ዛሬ ሲነገር ይኖራል ይላል መጽሐፍ ወንጌልም። ልክ እንደዚሁ ማርያም መግደላዊትም ወደዛ ስትሄድ የአትክልት ጠባቂ መስሏ ስታየው እዛ ቆሞ ጌታን አንተ ወስደው ከሆነ ስጋውን ስጠኝ አለች። 3 ዓመት ሙሉ እነሳለሁ እያለ ሲያስተምር ሰምታ ቆይታ በዛች ጋግን የተነገረችውን ወሬ ሰምታ አንተ ወስደው ከሆነ ብላ በአንድ ቀን የተነገረ ወሬ ልብ አለወጠው።
ዛሬም እኛ እንደዛው ነን።